سجلت فمس ምናምን ሐሳቡን የተረዱት አይመስለኝም ለኔ አግራሞት ፈጥሮብኛል እናንተ እዚች ጋር ተለፉት ነገር እዚህ ጋር የሆነ ሰው ያበላሸው ስለዚህ ትምህርት ሚኒስቴር ዝም ማለት አለበት ወይ ተማሪን አትማር ከማለት የሚበልጥ ምን አይነት ወንጀል ኢትዮጵያ ውስጥ እንዲሰራ ነው የሚፈልገው አታጥና ዶክተር መሆን ምን ማያረግልህም ሰነፉን እንደዚህ አይነት ርኩስ የሆነ ነገር መንግስት እንዴት እንደታገሰው አላውቅም ደደቡኑ ድድብ ማለት ነው ስሙ ማሰባቆሙ አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ የኔ ሳይንቲስቶች መስሩን ምን ያመለክታል አትሊስት ሙሉ ኢትዮጵያን በመዞር ከአዲስ አበባ ይጀምራል መስራችን ኢቨንቱ የሚዘጋጀው የመጀመሪያው አዲስ አበባ ይጀምራል አገርን ከማሳደግ ጋር ትውልድን ከመቅረጽ ጋር ካለው ከመንግስት ፖሊሲ ጋር ፈጽሞ የሚጋጭ ነው የሚቀጥለው ዘመን ላይ ትውልድ ሀገርን መረከብ የማይችል በጫት በድራግ በፖርኖግራፊ በተለያየ አይምሮ የፈዘዘ ክሬቲቪቲ የሌለው ራሱን እንኳን ማስተዳደር የማይችል ካልጋ የማይነሳ ወንዱ እንደ ሴት ድሬስ አድርጎ እንደ ሴት አክት እያደረገ የሚኖርባትን ሀገር ለመፍጠር ሌላ አጀንዳ ይዞ የሚንቀሳቀስ የክፉ መልእክተኛ ነው ኢትዮጵያ እንደ ሀገር ብዙ ችግር ያለባት ብዙ ውስብስብ የሆኑ ቋጠሮች ያላት ሀገር ናት እውነት ነው ይሄን መካድ አይቻልም ከአያቶቻችን ጀምሮ ሲወርድ ሲዋራ የመጣው ብዙ ችግሮች እንዳሉ እናውቃለን ነገር ግን አሁን እየተጋረጠብን እንዳለው አይነት ችግር ግን በዘመናችን ገጥሞና አቅ ዲዛይን ያደረገልን ማን ነው ምን ያክል አወጣና ደግሞ ኢንስፓይሬሽንም ካለው አንድ ላይ ኢንስፓይሬሽን ያው ሴቶች ነው ከሴቶች ወርቦር የሚያዩት ነገር አለና አበባው ምናምን ቀይ ምናምን ያረኩት ከዛ ነው ወንድ ልጅ እንደ ሴት አክት ያደረገ እንደ ሴት ወገቡን ያንቀሳቀሰ ሴት የሆነ ሰው እንደ ክብር ታይቶ የሴት ቦርሳ ይዞ ሽልማት የሰጠች ምድር ምን አይነት ትውልድ ልታፈራ ነው ነገ ሁሉም ህፃን በቤቱ የእናቱን ቦርሳ እያያዘ ነው አክት የሚያደርገው ቲክቶክ ላይ ታለ ነገ ከነጎዲያ የእናቱን ቦርሳ ይዞ የሚንቀሳቀስ የእናቱን ሊፕስቲክ የሚቀባ ወንድ የእናቱን ሂል ጫማ ሹ የሚያደርግ የእናቱን ጉርድ ቀሚስ እያደረገ የሚወጣ ትውልድ ሚዲያ ላይ ነገ እናያለን ስለዚህ ይሄ ክፉ ዘር ነው አሁን በዘር ወቅት ካልተዋጋን አሁን እንደዚህ አደባባይ ላይ ካልተቃወምን ነገ ይሄ ነገር ወደ ቤተ ክርስቲያን ነገ ይሄ ነገር ወደ ፓርላማ ነገ ወደ ትልልቅ ቦታዎች ይሄ ነገር መምጣቱ አይቀርም በግልጽ በዚህ ላይ ያለኝን አቋም ፊት ለፊት እናገራለሁ ይሄ ትውልድን የሚያመክን የወንድ ልጅን ክብር የሚያወርድ እግዚአብሔርን የሚያስቆጣ አንድ ሀገርን ትውልድ አልባ የሚያደርግ ከሰይጣን ይሁን ከሌላ ሀገር አጀንዳና ተልኮ ተቀብለው የገቡ ሰዎች ካልሆኑ ይሄንን ሰው ዝም ብሎ በራሱ ሊያደርገው አይችልም